የትሮይ ፈረስ ምርጥ የፍቅር ታሪክ። ምን አይነት ዕዳ ነው ባካችሁ! አንዳንዴ ደግሞ ከአብሮነቱ ጊዜ እጅግ በላቀ አኳኋን ትዝታው የሚጣፍጥ ፍቅር አለ። በሰለጠኑ ጥንዶች ወግ ይብቃን አይደል ተባብለን በጨዋ ደንብ በቅርቡ የተለየዋት የዓመታት ፍቅረኛዬ ለካንስ ያኔ ያልታወቀኝ ኖሮ እንጂ ካሉት ሁሉ የተሻለች ኖራ መርሳቱ ላይ ትንሽ አወቀኝ። አይ ልመን ምን አባቱ ቆጭቶኛል። ከዚያ ወዲህ የሚያክለኝ አጣው ብዬ ራሴን እዚያ ላይ ኮፈስኩና ስራዬን ብቻ መከታተል ዓላማ ያደረኩኝ። ነገር ግን በየት በኩል የኔ ነጠላ መሆን ለፍቅር ሕይወታቸው ብርቱ አደጋ እንደሆነ የሰጉ ይመስል እኔን የሴት ጓደኛ ለማስያዝ ባልንጀሮቼ ተማማሉብኝ። ተቀምጬ ደህና ሂሳቤን ከምቀምርበት ዴስክ አንዷን ማቶት ፊት አምጥተው ያሳዩኝና እንዴት ናት ይለኛል። ምንም አትል እለዋለሁ። አይሰው እያልኩ በልቤ ወይ ጉድ! ለራሱ እንደ ሱፍ አበባ የደመቀች ውብ ልጅ መርጦ ሲያበቃ ለእኔ ይችን ጣቷ አጫጭሩን ሙዝ የመሰለ ጦጣ ያጭልኝ ከቶ እንዴት ቢገምተኝ ይሆን? ደሞ ሌላዋን አመጡ። ተውኝ ይቅርብኝ አይሆንም ብዬ ተቃውሜን ባስመዘግብም ምን ቸገረ ለትንሽ ጊዜ አጥናት ብለው ሃይ አሉኝና ጥናቱን ጀመርኩ። እውነት ነው የምላችሁ እንደዚያ ያለ ውድ ፋሲቢሊቲ ስተዲ ከሰሃራ በስተደቡብ ተካሂዶ አያውቅም። ልጅቷ 15 ቀን በማይሞላ ጊዜ ውስጥ ከቆንጆ ሴትነት አጭር ቀሚስ ወደ ለበሰ ተንቀሳቃሽ ኮስት ሴንተርኔት ተቀይራ ትታየኝ ጀመር። ሸሸው። እንባዬን የተመለከቱ ጓደኞቼም በሐዘኔታ የአጭር ጊዜ ፋታ ሰጡኝ። ጥቂት ሰነባብተው ተመለሱብኝ። ያ ሚካኤል ነው ዛሬ በጠዋቱ የመጣው። ዋላ ምሳ አብረንን አለኝ። ሌላ ሰው አያስፈልግም፣ የማናግርህ ነገር አለ። ቀና አልኩና አየሁት። የእፎይታ ጊዜ እንደተፈጸመ ታውቆኛል። ቢሆንም ያለ ሙግት እጄን ላለመስጠት ስል ልብ አርግ፣ የጋብቻ ሕይወቴን በተመለከተ ምንም አይነት ውይይት አናካሄድም አልኩት ኮስተር ብዬ። ለጥቂት ሰከንዶች ያህል በተመስጦ በዝምታ አስተዋለኝና ሄደ። ምሳ ቀርቧል። አቤት አሳ! ክሳቱና የመጣመሙ የሌሊት ወፍ እንጂ ምኑም አሳ አይመስልም። ክክ ወጡም እንደ ግድብ ተድቦልቡሎ እንጀራው መሃል አለ። የአንዱ አተር ክክ ስፋት ከዲስክ አይተናነስም። ብላ እንጂ አለኝ ሚካኤል ምግቡን እንደ ጸጉረ ልውጥ ፍጡር በመገረም ሳጤኖ ተመለከተና ወጡ የዘንድሮ ለመሆኑ ለጌታ ጸሎቴን እያደረስኩ ጀመርኩት። እርቦኝ ነበር። እሱም አተሩን አፉ ውስጥ ለመፈርከስ ያመቸው ዘንድ ፊቱን ቁልቁልና ሽቅብ እያረዘመ ስለ አዲሷ ልጅ ያወጋኝ ጀመረ። አበጋዝ አለኝ ገና ሲጀምር። የጉዳዩን ክብደት ለማስረገጥ ሲባል ከወትሮ ወፈር በተደረገ ድምፅ አበጋዝ ፍቅር ይዞ ያውቃል? አይ የዛሬውስ ፍልስፍና ቅልቅል ነው እያልኩ በልቤ አሁን ስል መለስኩለት። ፍቅር ስልህ አለይህ እየተባልክ ሄደ ልጅቷ ፊት ጧት ማታ የተገተርክበት፣ አልፈልግህም እየተባልክ ደርዘን ባለ 2 ገጽ ደብዳቤ ጻፍክበት፣ ሌላዋ ከምትስምህ እሷ ብትገላመጥ የመረጥክበት እያቅማማው አቋረጥኩት። እኔ እንጃ ግር እያለኝ እንደሱ እንኳን እኔ እንጃ። በትካዜ ብዛት ቀልድ አላስቅህ፣ እህል አልበላ። አይ አልኩት እርግጠኛ ሆኜ። እንደሱ አይነቱ እንኳን አጋጥሞኝ አያውቅም። እኔ ሆዴን ቢያመኝም እንኳን እህል እምቢ አይለኝም፣ ጥሩ አድርጎ ይበላልኛል። ሆይ ደሞ ጨጓራና ፍቅር ምን አገናኛቸው እያልኩ ጮክ ብዬ ተገረምኩ። ሚካኤል በትንሹ እየፈገገ ንግግሩን ቀጠለ። ይኸውልህ አበጋዝ፣ አንድ እንዲህ አሁን እንዳልኩህ የመወዳት ልጅ ነበረችኝ።
የመልኳንና የቁመቷን የዓይኗንና የጥርሷን ካላየሁት በቀር እንኳንስ በእኔ ጎልዳፋ ንግግር በዳቪንቺ የስዕል ችሎታም ሊገለጽ የሚችል አይደለም። የሥላሴ አለ አልኩትና አቋረጥኩት። አደራህን መቼም ስለ ማርሊን ሞንሮ አይደለም የምታወራው አልኩት በተጠቀመው የውበት አገላለጽ በእውነት ደንግጬ። አትቀልድ አለኝ ድንገት ዓይኑን ባቅርሮ እያብረቀረቀ። አትቀልድ። ከዚያ ጥቂት ጸጥ ብሎ ቆየና እንዴት ወዳት እንደነበር መሰለ። እንዴት? ታዲያ ምን ሆነች? አገባች? ውጭ ሄደች? ወይስ ሞተች? መቼም ከዚህ አያልፍ አለች። እንደውም ከዚህ ከኛ መስሪያ ቤት ፊት ለፊት ያለው የጉዞ ወኪል ቢሮ ነው የምትሰራው። እናማ በአጭሩ ልጅቱ አውሬ ነች። እምቢ የምትልህ አንተን ስለምትወድህ ወይም ስለምትጠላህ አይደለም፣ እንዲሁ ወንድ ስለምትጸየፍ ይመስለኛል። ቃሉ መጸየፍ ነው። በኋላ እንደደረስኩበት አባቷ እናቷን ክፉኛ ያሰቃያት ነበር አሉ። ያለ መጠን ቀናተኛ፣ ጠጭና ተደባዳቢ፣ ሲነሳበት ጉማሬና ካራ ይዞ በውድቅት ሌሊት ቀበሌ ግቢ ድረስ ነበር የሚያሯሩጣት እርቃኗን። አሁን ተፋተዋል። ያልኩ ልጅ ከእናቷ ጋር ብቻዋን ነው የምትኖረው። እና ለዚህ ይመስለኛል አይደለም ወንድ ሴት እንኳን እንደ አውሬ ነው የምትሸሸው። ከአንድ ሴት ጓደኛዋ በቀር ከሌላ ጋር አትታይም ፈጽሞ። የጓደኛዋ መልክ ደግሞ አስቀያሚነቱ ከእሷ ቁንጅና በእጥፍ ስለሚልቅ ማንም አይጠጋትም። እንደምንም ብዬ ጣልቃ ገባውና አቋረጥኩት። ይኸውልህ ሚካኤል፣ ስላሰብክልኝ አመሰግናለሁ። ነገር ግን እኔ የአባቷን ዕዳ ለእሷ የምከፍልበት አቅሙም ፍላጎቱም የለኝም። ምሳችንን አብቅተናል፣ እንሂድ። ድምፄ የመጨረሻ ነበር። እሺ ይሁን፣ ግን አንዴ ብቻ እግሯን እየው። እግር እንደምትወድ አውቃለሁ። አንዴ ብቻ እግሯን እየውና የቀረው ያንተ ፈንታ ነው አለኝ። እግር? በእርግጥ እግር ወዳለሁ። ከሴት ልጅ ውበት ከቶ ምንም ቢሆን ዕድሜ የማያደበዝዛቸው ረጅም ቁመናና ያማረ ቅርጽ ያለው እግር ናቸው። እና እኔም በስተርጅና ዘመኔ ለዓይኔ ማረፊያ መጽናኛም የሆነኝ ዘንድ የማገባት ልጅ እነዚህን ሁለት ነገሮች ታሟላ ዘንድ የግድ ነው። እስኪ አልኩ። ሚካኤል ይስቅብኝ ጀመር። አዲሱን ሐሳቤ የሰሙ ጓደኞቼ ካሚካዝ ፒሎ በሚል ስም ይጠሩኝ ጀምረዋል። የዛችን ሴት ነብር የሆነች ልጅ ዝና ሁሉም ያውቃሉ። ለካስ እኔ ለረጅም ጊዜ ትዳር አከል በሆነ ጥሩ ፍቅር ውስጥ ስለቆየው ኖሯል እንጂ ከሁሉም ጓደኞቼ የልጅቷ የግርፊያ ወላፈን ያልቀመስ አልነበረም። ዋ አርፈ ብትቀመጥ ይሻላል፣ ቀዳዳ ነው የምትጥልህ ይሉኛል ቢሮ ውስጥ ተሰብስበው እየሳቁ። ሚካኤልን ያልተቀየመ የእኔ የቅርብ ወዳጅ አንድም አልተገኘ። እንዴት ዓይንህ እያየ ይህንን የዋህ ልጅ ወስደ ሳማ ላይ ታስተኘዋለህ ይሉታል። እርጉም እልህ ያዘኝ። በዚያ ላይ እግሯ ሰዓሊነና ቅድስት። ሐቁን ልናገር አደል፣ እህል እንደ ድሮ አልበላ ብሎኛል። እኔ እንጃ። እቅዴን በጥበብና በማስተዋል አሰናደው። ማንንም ምስጢረኛ አላደረኩም ከልቤ በስተቀር። የልጅቷ አንድና አንድ ደካማ ጎን ያቺ በአሳዛኝ ሁኔታ መልከ ጥፉ የሆነች ባልንጀራዋ ብቻ ነበረች። እቅዴ በሚገባ ተጠንቶ ከተጠናቀቀ በኋላ አጭር ጸሎት አድርሼበት ተንቀሳቀስኩ። አምላኬ ሆይ ይህች ልጅ የዘላለም ርስት አድርገህ ስጠኝ። ቢሮዋ ስገባ ድንገት እያስተናገደች ስለነበረ የእንግዳ ማረፊያው ላይ ሄጄ ተቀመጥኩኝ። ቢሮው ሰፊ፣ እጅግ ዘመናዊ፣ ንጹሕና የሚያምር ነው። በዚያ ላይ የውጩን የሚፋጅ አየር
በምን ውጪ እንዳስቀሩት አላውቅም። ቀዝቃዛ ነበር። በግማሽ ክብ ቅርጽ ከተሰራ ረጅም ዴስክ ጀርባ ብዙ ሆኖ በጸጥታ ይሰራሉ። ሰውየውን አስተናግዳ እንደጨረሰች ሄድኩና ጠረጴዛዋ ጋር ተቀመጥኩኝ። አቤት ፊቷ አለት ማለት አይደል እንዴ? ምንም ነገር አይነበብበትም። ምንም ነገር። ምን ነበር? እንኳን አላለችኝም። ዝም ብላ ጣቶቿን ኮምፒውተሩ መደገፊያ ላይ አሳርፋ ትጠብቀኛለች። አይ የግል ጉዳይ ላናግርሽ ነበር ከማለቴ እግዚኦ፣ ይህስ እውነትም በሽታ ነው። በአፍታ ድሮም ቀጥ ብሎ የነበረው ከወገቧ በላይ ያለው አካሏ እንደ ኮብራ እባብ ሆኖ ቀጥ አለ። ከዛም ዛር እንደያዘው ሁሉ ሰውነቷን አንድ ጊዜ በብርቱ ሰበቃትና ቀይ ፊቷ የበሰለ እንጆሪ መስሎ ተቀጣጠለ። አስከትላ በጎላ ድምፅ ማዕቱን ልታወርድብኝ ስትሽቀዳደም ቶሎ በመጣደፍ ጓደኛሽን እንድታማልጂ ነበር አልኳት በተሰበረ ድምፅ። በታሪክ የመጨረሻው ግሩም በሆነ ትህትና የኮብራው ምላስ ስርቅርቅ የህንድ ዘፈን የሰማ ያክል ከቅስፈት ወደ ሰገባው ተከተተ። ዛሬ ቅዳሜ እሷን እየጠበቅኩ ነው። ሁነኛ ቀጠሮ አለን። ያን ዕለት እንዴት ደስ ተሰኝታለች። በዚያ ላይ ገርሟትም አላባራ። ምክንያቱም ይኸውና ለውድ አስቀያሚ ጓደኛዋ በመጨረሻ የወንድ ጓደኛ ተገኝቷልና ነው። መጣች። እስካሁን እቅዴ ሁሉ እንደታሰበው ያለ እንከን እየተሳካ ቢሆንም አሁን አንድ ግዙፍና አስቸጋሪ መሰናክል ተጋርጦብኛል። አይኔ ከንፈርና እግሯ ላይ ሳፈጥ ብትይዘኝ በእነዚህ አለንጋ ጣቶቿ ሁለቴ በጥፊ ገርፋኝ ስታበቃ እንዳታባረረኝ እጅግ ብርቱ ጥንቃቄ ማድረግ ነበረብኝ። እኔ ጋር መታ ተቀመጠች። በሕይወቷ ለመጀመሪያ ጊዜ ሳይሆን አይቀርም ፈገግ ብላ ነበር። ገና ካሁኑ ሴቱም ወንዱም በቅናት አይን ያየኝ ጀምሯል። እንደምነሽ አልኳት ከማክበር ጋር። አለን አለችኝ። በሚገርም ሁኔታ ነፃ ሆና ነበር የምታወራኝ። ማን ነው ስምሽ? ሊያ። ሻይ ቡና ቀርቦልናል። ይኸውልሽ ሊያ፣ ጓደኛሽን በጣም ወዳታለሁ በቁም ነገር። አይኖቿን በአቅሮሮ አቋረጠች። ጽጌ እኮ እንዴት አይነት ሰው መሰለች! ወይኔ እኮ ውስጧ ሲያምር! እንዴት እድለኛ ልጅ እንደሆንክ ብታውቅ። ዝም በይ ሰዋቂ አልኳት በሆዴ። የጓደኛው አፍንጫ እኮ ዝናብ ያስገባል። ልፊ ቢላት ነው እንጂ ጽጌን እንደሆነ የወርቅ እንቁላል ትወልዳለች ቢሉትም አይሁድ እንኳን አይነካት። ሆኖም ግን በፍቅር ፍላጻ እንደተወጋ አፍቃሪ ሁሉ ገጽታዬን ማዳከሜ አልቀረም። እሱን አውቄ እኮ ነው። የአክስቴ ልጅ አብራችሁ ኮሜርስ ትማር ነበርና። ማን? አለችኝ ፊቷ ሁሉ በፈገግታ እየሞቀ። አታውቂያትም። የምትታወቅ አይነት ልጅ አይደለችም። ጭምት ነገር ነች። ሳባ? እንዴ እንዴት አወቅሽ? አልኩ የተደነቀ መስዬ። እኔ እኮ ከመጽሐፍ ቅዱሷ በስተቀር ሳባ የምትባል ልጅ በሕይወቴም አላውቅም። እና እባክሽ ሊያ፣ በራሴ መንገድ ልቀርባት ሞክሬ ሁሌ አንድ ላይ ስለምትሆኑብኝ አልቻልኩም። ከሁሉ በፊት አንድ ነገር ግልጽ እንዲሆንልሽ እፈልጋለሁ። ከሷ ጋር እስከ ሕይወቴ መጨረሻ ድረስ አብሬ መሆን የምፈልግ ሰው ነኝ። በዚያ ላይ ካንቺ ቃል እንደማትወጣ ሳባ ነግራኛለች። ስለዚህ ነገሩ እንደማይበላሽ እርግጠኛ ለመሆን ስም አስቀድሜ አንቺ ዘንድ ልመና የመጣሁት። እኔ ምንም ነገር አይደለም የምጠይቀው። ልታይ መጀመሪያ አንቺ ለጥቂት ሳምንታት ይኝ፣ ከዛ አንድ ላይ እዩኝና ወስኑ። አቤቴ ድምጼ መለስለስ፣ የአይኔ መቅለስለስ። እሱ ችግር የለውም ግን በእናትህ እንዳትጎዳት በእናትህ አለችኝ፣ አይኖቿ ውስጥ ወፍራም እንባ አቅርረው። ለማንኛውም አልኳት፣ ለማንኛውም አንቺ አይተሽኝ አንድ ውሳኔ ላይ እስክትደርሺ ጉዳዩን በሚስጥር ብትይዡ። አሁን እሷን ጠዋትና ማታ የምትደውልልኝ እጅግ ለምታፈቅራት ጓደኛዋ ሸበላ ባል ተገኝቷልና ነው እንግዲህ እንቅልፍ ያጣችው። በየጊዜው እየተገናኘን መጫወቱን ተያይዘነዋል።
እንዴት እንዲህ ልትወዳት ቻልክ? ትለኛለች። ምን መሰለሽ ሊያ እላታለሁ። ለትዳር እኮ እንደሷ ውበታቸው ትንሽ ከተት ያሉ ቆንጆች ናቸው ጥሩ። በመገረምና በመደነቅ አፋፌን ታየኛለች። እንዴት ያለ ብልህ ነው በሚል አኳኋን። እንዴ ቆንጆነን የተማረነን የሚሉትማ ፍዳሽን ነው የሚያስቆጥሩሽ። ትዳር ሳይሆን ከአንቺ ጋር ፉክክር ነው የሚገቡት። ልጅ ጡት አጥቢ ስትያቸው እንኳ አንተስ ሊሉሽ ምንም አይቀራቸው። ምን ይናጠባለሁ? አንዳንዴ ደግሞ እልም ብዬ ጠፋባታለሁ። ቢሮ ድረስ ፍለጋ የመጣች ዕለት በድንጋጤ አፋቸው በኃይለኛው የተላቀቀ ጓደኞቼ ዛሬ ድረስ በትክክል መልሶ አልተገጠም። ኃይለኛ ቅናትና ክብር አድሮባቸዋል። ለምን ጠፋ አለችኝ እኔን እጅግ ደስ ባሰኘ ቅሬታ። ውበቷ ትንፋሽ ያሳጥራል። ምን ባክሽ ትንሽ ሥራ ቢጤ በዝቶብኝ ነው። በዚያ ላይ ፈተናውም ደርሷል። የምን ፈተና? አልነገርኩሽም እንዴ? ዩኒቨርሲቲ እየተማርኩ ነው እኮ አልኳት አቃልዬ። እንዴት በዲግሪ ተመርቄያለሁ አላልከኝም ነበር? አለችኝ። አንተ ቀጣፊ ያስኩህ በሚል ቃና። እሱማ አዎ ጨርሻለሁ፣ ግን ማታ ድራፍት ከምጠጣ ብዬ እንደ ቀልድ ዩኒቨርሲቲ ጀመርኩና ዘንድሮ እመረቃለሁ። ደነገጠች። ወይኔ ታድለህ 2 ዲግሪ። ምን ይደረግ ብለሽ ነው? ራሴን አይናፋርነትና ትህትና በተሞላው አኳኋን አከክ አደረግኩ። የማናወራው ነገር አልነበር፣ ቅራቅንቦ ነገር ሁሉ። መጀመሪያ ሴት ነው ወንድ መውለድ የምትፈልገው? ሴት። እንዴ ለምን ትለኛለች። ለምን እንደሆነ አላውቅም፣ ግን ከመጀመሪያ ሴት ልጄ ጋር በጣም የቅርብ ጓደኛ የመሆን ይመስለኛል። ለምሳሌ ቤት የተሰራው እራት ባያምረን እኔና እሷ ብቻ ተጠቃቅሰን ቀስ ብለን ውጭ በልተን እንዳልቀመሰ ሰው የምንመለስ ምናምን፣ ብቻ እንጃ እንደዚህ አይነት ከሴት ልጄ ጋር ይታየኛል። አይኗ ቅዝዝ እንደማለት ብሎ ይታየኝ ጀመር። እሺ ግን አይምሰልብህና ጽጌ አልፈልግም ብላ ድርቅ ብትል ምን ታደርጋለህ? አለችኝ አንድ ቀን። ምን አደርጋለሁ? እያዘንኩ እየከፋኝ ይቀራል እንጂ እኔ እሷን የመምረጥ መብት ያለኝን ያህል እሷም እኔን ያለ መምረጥ መብት አላት እኮ። በእንዴት ያለ ከፍተኛ መገረም አድናቆት እንዳስተዋለች። እሺ ቆይ ከተጋባችሁ በኋላ ብታናድድህስ? እሱማ ያለ ነው እኮ። አትቀጠቅጣትም? ድንገት የእልህ እንባ በዓይኗ ሳይሆን በአፍንጫዋ በኩል መጣ። አልገባኝም አልኳት ፍጹም የተደናገርኩ በመምሰል። እንዴት ዱላ እጄን አንስቼ? ክፉኛ ግር እንዳለው ሰው ቅንድቦቼን አርገበገብኩ። እንዴ ሚስቴ እኮ ናት፣ ግማሽ አካሌ፣ ለዛውም የተሻለው ግማሽ። እና እንዴት ነው ራሴን የምመታው? አሁን ደግሞ እሷ ግር አላት የእውነት። እስኪ እግዚአብሔር ልክ እንደ ሰለሞን ሁሉ አንድ ነገር ብቻ ለምናኝ ቢልህ ምን ትጠይቀዋለህ? መልካም ሚስት ነዋ አልኳት። አይ አንተ ደግሞ አለችኝ የሳቀች። አይዞ የጽጌን ፈተና እንዲሁ ታልፋለህ፣ አታስብ። አሁን ጥያቄን በትክክል መልስ ትላለች እያሾፈች። ሙች እውነቴን እኮ ነው እላታለሁ። እኔ ሀብት፣ ስልጣን፣ ዕውቀት ለፍቼ ደክሜ ላገኝ እችላለሁ ስል አስባለሁ። መልካም ሚስት ግን ከእግዚአብሔር ዘንድ ብቻ የምትገኝ ስጦታ ነች። በዚያ ላይ የተባረከች ሚስት ካለችኝ ሁሉ ነገር ይሳካልኛል። ምክንያቱም እሷን ደስ ለማሰኘት ሌት ከቀን ነው የምሠራውና ነው። ጨቅጫቃ ነገር ከሆነች ግን የያሽው እንኳን ያመልጥሻል። አዎ አለች በመስማማት ራሷን እየነቀነቀች።
ከእያንዳንዱ የተሳካለት ወንድ ጀርባ አንድ ሴት አለች ይባል የለ? ከብዙ ያልተሳካለት ወንድ ጀርባም አንድ ሴት አለች አልኳት። እንደ ፈላስፋ ልታየኝ ጀምራለች። ምላሴ ሺህ ዘመን ይንገስና ልጅቷ ወጥመዴ ውስጥ እየገባች ነው። በቀን አንዴ ሳንገናኝ ከዋልን ቅር ይላል ጀምሯል። በምንም ተአምር የማልቀይረውን በሳምንት አንድ ጊዜ ብቻ ወደ ሲኔማ ቤት የሚሄድ ልምዱን እንኳን ትቀናቀነኝ ጀመር። ያቺ ጽጌ የተባለችው ፍጡርማ ጭራሹን ከውይይታችን ውስጥ መነሳቷ ቆመ። ከኔ ጋር የምታሳልፈው ጊዜ በጨመረ ቁጥር ከጓደኛዋ ጋር የምትገናኝበት እየቀነሰ መጣ። ዛሬ አርብ አይደል? አልችልም እላት ጀመር። ቅር ሲላት አቤት ደስ ሲል። አንድ ቀን እኔም ሲኔማ መግባት ፈልጋለሁ አለች። እሺ አልኳት። በጨለማው ውስጥ እንደ ንጹህ ውሃ ጠረን አልባ የሆነ አንገቷ ስር ተሸጉጫለሁ። አንተ ክፉ ትለኛለች። ከንፈሮቿን በከንፈሮቼ ዳበስኳቸው። ከንፈሮቿ ከሌሎች ሴቶች ከንፈር ጋር አንዳችም ተዛምዶ አልነበራቸውም፣ ከማር እንጀራ ጋር እንጂ። ትንፋሽ እስኪያጥራት ድረስ ነበር የምስማት። አሁንም አንተ ተንኮለኛ ማለቷን አላቆመችም። በእርግጥ ብዙ ትንፋሽ አልሰጣትም፣ ግን እንደምንም በመሳሙ መሃል ጥቂት ፋታ ባገኘች ቁጥር አንተ ክፉ ትለኛለች። መቼስ ምን ይደረግ ታዲያ?